ካንቺ አስርጅ ለዴዚም ለአሞራውም የሚመክር ምክር ጂጂኪያ ልጅ ነበረች ሊያሾ ሚሏት በማቃጠር ብቻ ቀን ሄደባት እያልኩኝ መስፈን እችላለሁ። ታክቲከኞቹ አስማተኞቹ ደህና ዋላችሁ? እንዴት ናችሁ? መጣሽ ደግሞ የምትናገር ነው ምናምን የምትሉት ሰዎች ትኖራላችሁ። ኦኬ ጋይስ ቻሉት። ይሄ ፊት ይደጋገማል፣ ይመጣል። ካልፈለጋችሁ ብሎክ ብቻ ነው ማድረግ ያለባችሁ። ልክ እንደሷ መሀይም ሉጊ ልላችሁ ነበር። ምን ልል እንደሆነ ልንገርሽ ወይዘሮ ሊያሾ ልጅ አስተዳደግ ስለ ልጅ ምድነት የተናገረችው ጂጂኪያ ናት። ምን ያለችው እና ልክ ናት ማለት ነው። ከዚህ በፊትም ልጅሽ መሞት አለባት፣ ልጅሽ እንዲህ መሆን አለባት ያለችውንም አክሴፕት ታደርጊያለሽ ማለት ነው። እና እሱ መብትሽ ነው። አንቺም የምትሰድቢያት፣ አንቺም የምትደበድቢያት፣ ሌላውን ቢያጨማልቃት ብዙ ግድ እንደማይሰጥሽ ነው። እኔ እሱ አይደለም አሁን በቀደምም አንድ መርዝ የሆነ ነገር ተናግረሻል። ነገሩ እንኳን ለልጅ ለጓደኛሽም አልሆንሽም። ምንድን ነበር ያለችው? እንኳን ኢትዮጵያዊቷ ማሜ ቀርቶ ሲሲም ቤቴ ገብታ በልታለች አለች። ያችኛዋን አርቃ እችኛዋ ኢትዮጵያዊት አድርጋ ነው። ይሲ ምን አይነት መርዝ እንደምትረጪ ለማያውቅሽ ታጠኝ። እኔ ፊት ለፊት ስለምናገር ሰዎች ላልዋጥላቸው እችላለሁ፣ ግን መርዝሽን እሾኩን ከላይሽ ላይ ቀስ እያልኩ ስለምነቅል ነው። አንቺ ያልኩሽ እኮ እማልዋጥልሽም እማትወጂኝም ልጅሽን አትደብድቢ፣ ልጅሽን አቢዩዝ አታድርጊ፣ ሚዲያ ላይ አትበልቀጪ ስላልኩሽ ብቻ ምንም ነገር ሌላ ነገር ተናግረሻለሁ። ሌላው ልጅሽን ፎቶ ሰቅሎ ሲሳደብ፣ ሌላው ስንት ሲልሽ ፊንገር ብለው ሲያወጡልሽ እንደዛ ራስሽን እያከብሽ በወጣው ቪዲዮ እንኳን አልሰራሁብሽ። እሱን አይደለም አሁን ጂጂኪያ በልጅ አስተዳደግ ልክ ነች ምናምን ላልሽው፣ ኦፍኮርስ ልጅሽን በደንብ አድርጋ ስለሰደበቻት ልክ ናት ማለት ነው። እሷ የተናገረችው ልጅሽ ላይ የምታደርጊው ነገር ትክክል ነው። ስለዚህ ስለ እሷ አይደለም ስለ አንቺ ካወራው ስለ አንቺ ነው የምናገረው። በዚህ አጋጣሚ ሁላችንም እንደ እናት የምናገረው ለእኔ ልክ ነው፣ አንቺም ለራስሽ የምትናገሪው ልክ ነሽ፣ ጂጂኪያ የምትናገረው ልክ ናት። ነገር ግን ይሄ የሚቀላቀል አይደለም። ኦኬ አንቺ የራስሽን ቁስልና በሽታ አስታከሽ ሌላ ልትመክሪ አትችይም። ምንም የማይገናኝ ነገር ስለሆነ አሁን ላይ እየጮሁ ያሉት የራሳቸውን ነገር በሌላ ሰው አስታከው ለማውጣት ካልሆነ በስተቀር ምን ችግር አለው? እኔ ተጎድቻለሁ እናንተም እንዳትጎዱ፣ እኔ ልጆቼ ይሆኑብኛል፣ እኔ ትዳሬ ይሆኑብኛል። የእኛ ሰው ከያዘ ስለማይለቅ ስለምንፈራ ነው እንጂ ከራስ ይጀምራል። አንቺ ምሳሌ መምጣት የምትችይው እኔ ባሌ ሰክሮ በመጣ ቁጥር ይሰድበኛል፣ ምግብ ይደፋብኛል፣ እናንተ እንደዚህ ያደርጉባቸዋል ብትይ ሌላ ሰው አይ እኔን ይመታኛል፣ እኔን ደግሞ እንደዚህ ያደርግብኛል ብለው እንደዚህ እያወሩ ይማማራሉ። ግን አንዱን ለመደገፍ አንዱን መጣል የለም። እኔ የልጆቼ እኔ ልጆቼ ለንግድም ለስድብም ለእርድም ሚዲያ ላይ አላውቅም። ለጠቅላላ እውቀትሽ ጂጂ የተናገረችው ልክ ሊሆን ይችላል፣ ግን ጂጂ ከራሷ ልጅ ጋር እያነጻጸረች ነው። እኛ የምናወራ ደግሞ ሌላ ነው የሚገባሽ። አሁን አንቺ እኔን እንዲመቱኝ ስለፈለግ እና አሁን አንቺ ሁሉም እኔም በቃላት እኔን እየመቱኝ እየሰደቡኝ ስለሆነ በዚህ አጋጣሚ ምንድነው ዛፍ የወደቀ ዛፍ መጥረቢያ ይበዛበታል። በዚህ አጋጣሚ ካልተናገርኳት ሌላ ኦፖርቹኒቲ አላገኝም እሷን የመናገሪያ ብለሽ ነው። በጣም የሚገርምሽ ነገር አሁንም ሆናችሁ ስትሳደቡ አይደለም የፈለጋችሁትን ብትናገሩ እውነት ከመናገር ወደኋላ አለ። አንቺን የተናገርኩሽ ልጅሽን በምትሰድቢያት አንቺ ሸርሙጣ ስትይ ከኋላ ልጅሽ ሻል ያለችበትን ቪዲዮ አይቼ ልጅሽ ፊት የመታሽው ልጅ ይመታሻል፣ የሰደብሽው ልጅ ይሰድብሻል፣ የናቅሽው ይንቅሻል፣ ያንጓጠጥሽበት ማንም ሰው በዘራው ልክ ነው የሚያጭ አለቀ። የጂጂም ልጆች እኮ ወጥተው ተሳድበው አይደለም ዛሬ በእናታቸው ምክንያት የሚሰደቡት። እሷ ከራሷ ቁስል ጋር አስታካ ነው። እሷ ልጆቿ አድገው ስለመጡ ነው። እሷ ጀርመን ሀገር ብትወልድና የጀርመን ልጆች እንዴት እንደሆነ የሚያድጉት ብታቅ ኖሮ ያንን ነገር አትልም። ማናችንም ቢሆን ከእኔም ጭምር ማናችንም ቢሆን ወደደሽም ጠላሽም ልጅሽን የምታሳድጊው አዳምጠሹ አክብረሹ ጎንበስ ብለሽ ይቅርታን ጠይቀሹ ስለ ማንም ሰው አትለምሽ፣ ስለ ወላጆች እንጂ መብትሽን ስላወቅሽ ግዴታሽን መርሳት አለ አይደለም። አንቺ ባልሽን እንደልብሽ የምትሰድቢ ከሆነ ልጆችሽን እንደዛ ማሳደግ ትቻለሽ ማለት አይደለም። ስለዚህ በዚህ ከከሌ ብትይ እኔ የምኖረው እንደ ቤቴ ነው። ሶሻል ሚዲያ ላይ ካመጣችሁት በሶሻል ሚዲያ ሂሳብ ቤትሽ ውስጥ አንኳኩቼ ገብቼ የቤትሽን ገበና ይዤ ከወጣው ልክ ማናት ሲሲን ቤትሽ ጋብዘሻት ዱለት ምግቡ አይጣፍጥም እንዳለችው እንደዛ ከሆነ ሌላ ነው። ቤትሽ ገብታ ነው ያለችው። ሚዲያ ላይ አምታችሁ ካሳያችሁ በሚዲያ ሂሳብ ነው እኛ የምንረግጣችሁ የምንመክራችሁ። ስለዚህ
እንትና ልክ ናት። ልጅሽ እንደዛ አድርጋ የሰደበችው ትክክል ስለሆነች ነው። ምክንያቱም ልጅሽን አቢዩስ ስታረጊ ስትሰድቢ ስላየች። እኔ ለልጆቼ በጣም 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 ምርጥ እናት ነኝ። እመኝም አትመኝም። አንቺ ብቻ ሳትሆኚ እኔ ሚዲያ ላይ ልጆቼን ለመለመኛ አላመጣቸው፣ ለማንጓጠጫም አላመጣቸው። ከዛ አልፌ ተርፌ የእናንተ ልጆች አቢዩዝ እንዳይደረጉ የምከላከል ሰው ነኝ። ብታምኑ ባታምኑ። ከዛ በተረፈ ኩኒውን ነገር እሷ ዘረኛ ናት። ዘረኛ ያልሆነ ሰው አለ እንዴ? ዘረኛ ናት ብለሽ ስትናገሪ ዘር አይደለም በህይወት ያለውን በህይወት የሌለውን ስትሳደቢ አመጣ። አንቺ አንድ ቪዲዮ አምጪ፣ ዘር የተሳደብኩበት አምጪ። በጓደኛሽ ላይ ስለቀናሽ አይደል ኩዊንን ቴንኪዋለሽ ብለሽ ስንት ነገር ያለሽ ለምን ይዋሻል? አንቺ ለማንም ያልደረስሽ ሴት እኔን እሷ እንዴት ነው? እኔ በጣም ብዙ ሰዎችን በመልካምነት አግዣለሁ። በዚህም ላይ በዛም ላይ በንግግር ከሆነ በንግግር ነው፣ በስድብ ከሆነ በስድብ ነው መመለስ። ስለዚህ ወይዘሮ ሊያሾ ለማቃጠርም ማመዛዝ እኔ ሺህ ጊዜ ባለጌ ብትሆኝም ሺህ ጊዜ ዋልጌ ብትሆኝም ጥሩ ነገርሽን ከመናገር ወልሃለሁ። ሶሻል ሚዲያ ላይ እስካለሽ ድረስ እንኳንና አይደለም መጥፎ ጥሩም ሰርተሽ የምትተችበት ስለሆነ ተቀበይ። በቃ በእኔ የተናደድሽው ልጅሽን አቢዩዝ አታድርጊ፣ አትስደቢያት፣ ቆሻሻ ቃል ፊት ለፊቱ አትናገሪ። ሜቢ አንቺ የባልሽን ስትረስ ይሆናል እሷ ላይ የምታወጪው ነገር ግን ትክክል አይደለም ያሉሽ። ነገ የምትደበድብሽ ልጅ እንዳታሳድጊ ያሉሽ። አለቀ። ጂጂ ብለሽ ያልቻት እኮ ከሳምሪ ጋር ሚዲያ ላይ ነው አይደል? ሸርሙጣ ብላ እናትዬው ሰደበቻት። እሷ ደግሞ መታ የ34 ቀበሌ ቆማ ምን እንደምትሰራ የተናገረችው። ጂጂ እውነት የልጅ ነገር ከከነከናት እኮ ትልቋን ልጇን ምህረትን አምና ብታሳድጋት ከዛ ይጀምራል። ለዛም ነው ከቤታችሁ ጀምሩ። መጀመሪያ የራስን ቆሻሻ ማጽዳት፣ ከዛ ስለ ሰው ቤት ቆሻሻ ማጽዳት ይሻል። ይሄ ስተት ከሆነ ከዛ በተረፈ ግን ይሄን የቻይና ፀጉር ደፍተሽ አስተሳሰብሽ ሞር እየዘቀጠ በመጣ ቁጥር በተናገርሽ ቁጥር ከመመለስ ወደኋላ እንደማልል እንድታቂ። ቴንኪው ስላዳመጥሽ።